ዮሴፍ እንግዲህ በቤት ውስጥ በቤተሰቡ የሚጠላ ሰው 11 ወንድሞች ይጠሉታል። እንግዲህ ዝም ብለህ አስበው ቤት ውስጥ መጠላት መገልመጥና ይሄ ፌክ እኮ ሳቅ ምናምን ቢኖር ጥሩ ነው፣ ግን ግልጽ የሆነ ጥላቻ እንደማይወዱት ያሳዩታል። ቢገሉት ደስ እንደሚላቸው እሱም ያውቃል። ግን ከሁሉ ነገር በላይ እኔ በጣም ካልም ሆኖ ይኖር ነበር በዚህ ውስጥ አይረበሽም ዮሴፍና ለምን እንደሆነ ታውቃለህ? መጽሐፍ ቅዱስ ያዕቆብ አባቱም ከልጆቹ ሁሉ አብልጦ ዮሴፍን ይወደው ነበር ይላል። ለሱ ማተር የሚያደርገው በአባቱ መወደዱ። አንተ እናትህ ከወደደች እናትህ ደስ ካለች ሌላ ሰው ቢጠላ አይደል የሆነ በጣም በህይወታችሁ ቫልዩ የምትሰጡት ሰው በእናንተ ደስ ካለው ሌላ ሰው ቢከፋው ለእናንተ ችግር የለም። ሌላ ሰው ይጠላችሁና ያለፈበት ፓዝ በገዛ ወንድሞቹ ተሸጠ አይደል? በ20 ብር እኮ የተሸጠው። ሊገሉት ተስማምተው ነው አንድ ወንድም ያተረፉ ጉድጓድ ውስጥ ነው። እሱን ጨለማ ጉድጓድ ውስጥ ነው እነሱ በጋርደው ሲሳሳቁ ሳቃቸው ይሰማው ነበር። ሲበሉ ሲጠጡ ርቦት ጭራሽ አንስቶ ሸጡት ለግብፃውያን። ሄደ በሰው ቤት ባሪያ ሆነ። ለረጅም ጊዜ ሲገረፍ ኖር። ከሱ ደግሞ ትንሽ እግዚአብሔር ከፍ አደረገውና የገንዘብ መሪ አደረገው በአንድ ቤት ውስጥ በጲስጥፋራ ቤት ውስጥ ማለት። እሱንም ኖር የጨረስኩ ሳይል በጌታው ሚስት ተፈትኖ በውሸት ተከሶ እስር ቤት ገባ። ዮሴፍ እነዚህን ሁሉ ነገር ከእግዚአብሔር ጋር አልፏል። አንድ ቦታ ሲያማርር አታይቱ። አንድ ቦታ ለምን ሲል ምን አረኩ እኔ ይሄ የሚገባው ለወንድሞቼ ነበር አላለ። በቀልን አላሰበም ዮሴፍ። በዚህ መሃል ደግሞ የተማረው ሌሰን ነበርና ሁለት ሰዎች እስረኞች አብረው ታስረው ነበር የፈርዖን ሰዎችና ህልም አለሙ። ህልም የመፍታት ጸጋ ስለነበረው አንተን ፈርዖን ይፈታሃል፣ ወደ ነበረው ስልጣን ይመልሳል፣ አንተን ግን ይገላል አለውና ያን ይፈታሃል ያለውን ሰውዬ እባክህ ከእስር ቤት ስትወጣ እንዳትረሳኝ አለው። ይሄን ያለው ዮሴፍ ነው። ያን ሁሉ ያሳለፈውን እግዚአብሔር ረስቶ ለመጀመሪያ ጊዜ በሰው ታምኖ ሰው እንዳትረሳኝ አለው። እግዚአብሔር ሰው እንዴት እንደሚረሳ ላሳይ ብሎ 2 ዓመት ረሳው እስር ቤት ውስጥ። ብዙ ነገር በጣም ብዙ ቦታ ዮሴፍ በሰዎች ሁሉ ፊት ሞገስን እግዚአብሔር ሰጥቶ ይላል። እስር ቤት ሲገባ ሞገስ ነበረው። ከኋላ መጥቶ የምግብ ስልጣን የተሰጠው ለሱ ነበር። ከባሪያዎች ሁሉ ተመርጦ የጌታው ቤት ማገልገል የተሰጠው ለሱ ነበር። በሰው ሲታመን ሞገሱ ጠፋ። ሰው እንደዚህ ነው ብሎ ሲያስተምረውና ያን የሚቀራለው አነሳው የግብጽ ንጉስ አደረገው እና ወንድሞቹ ይጠሉት ይቀኑበት የነበረው ህልም አልሞ ስትሰግዱልኝ አየው በሚል ህልሙ ነበር። ግን ርቧቸው ከብዙ ዓመት በኋላ መጡ፣ ሰገዱለት። እነሱ እንደሆነ አየና አለቀሰ፣ ተረበሸ። ይቀራላቸው ምንም እንዳልተቀየማቸው በጣም እኔ ይደንቀኛል። ለነሱ ያለቅሳል። ናፍቆት ነበረ። ጮሆ ድምፁ እስኪሰማ ድረስ አልቅሷል ዮሴፍ እና ጭራሽ ተከራከረላቸው። በጣም ሼም ያዛቸው አንገታቸው እንደፉ። እሱ እንደሆነ ሲያውቁ በቃ ሊገለን ነው፣ ጠብቆ ሊገለን ነው አይደል? መቼም አንተ በምንም በሌለ ሰዓት ብዙ ያደረጉን ሰዎች ትልቅ ስልጣን ኖሮ ስታገኝ ምንድነው የምታደርገው? እግዚአብሔርም የሚወዱ ይመስላል። በቃ እግዚአብሔር ያቆማል፣ ጠላት ፊት ታሳያቸዋለህ ማለት እንደዚህ እግዚአብሔር ጠላቶችና በጣም ብዙ የበደሉ ሰዎች ፊት በእግርህ የሚያቆመህ እንድትሰድባቸው እንድትላቸው አይደል? እግዚአብሔር ያሳየህ ምሕረት እንድታሳይ ነው። እሱ ግን ጭራሽ ለራሳቸው ለውስጣቸው ተከራከርላችሁ። የሸጣችሁኝ እናንተ አይደላችሁም፣ እግዚአብሔር ለዚህ ቀን አስቦኝ ነው፣ ለበጎ አድርጎልኝ ነው፣ እናንተውን ብላችሁ የእናንተ ጥፋት አይደለም ብሎ ራሳቸውን ከመውቀስ ሁሉ ያድኗቸዋል። እንኳን ሊወቅሳቸው አንተ የሆነ ጊልትነስ ይሰማሃል የበደልከው ሰው ፊት ለፊት ሲቆም ከሱ የጥፋተኝነት ስሜት ያሰው ሳይደንህ ደግሞ አስበው። ዮሴፍ ለብዙ ወጣቶች ምሳሌ። አሁን የምታሳልፈው ነገር መጨረሻው መቼ እንደሆነ ምን እንደሆነ አይታወቅም። ከሰማያት ሆኖ እግዚአብሔርን አየው፣ ወዮልኝ ፈራሁኝ። ከረጅም ተራራ ከፍ ካለው ዙፋን የልብሱ